ሰላም ውድ ቤተሰቦቼ እንኳን ደህና መጣችሁ። የስልካችሁ ባትሪ የረጅም ጊዜ እድሜ በእናንተ የቻርጅ አድራጎት ልማድ ላይ የተመሰረተ ነው። እነዚህን ቀላል ማስተካከያዎች በማድረግ የባትሪያችሁን አቅም ለብዙ ዓመታት ማቆየት ትችላላችሁ። እስከ መጨረሻው ድረስ ተከታተሉኝ። የባትሪ እድሜን የሚያሳጥሩ መጥፎ ልማዶች። የሞባይል ስልካችሁን ባትሪ በትክክለኛው መንገድ ቻርጅ ታደርጋላችሁ? ብዙዎቻችን የምንከተላቸው የቻርጅ ልማዶች የባትሪው የረጅም ጊዜ ጤና የሚጎዱ ናቸው። ባትሪያችን በጊዜ ሂደት ቶሎ እንዳያልቅ ለመከላከል ማድረግ የሚገባንን መተው ያለብንን ልማዶች አሁን እነግራችኋለሁ ማለት ነው። ባትሪን የሚጎዱ ልማዶች እና ትክክለኛው መፍትሄ። አንደኛው እና የመጀመሪያው ባትሪው 0% እስኪሆን መጠበቅ። ባትሪው 0% እስከሚሆን ድረስ መጠበቅ። የዘመናዊ ስልኮች ባትሪዎች ሙሉ በሙሉ አልቆ 0% መሞላት አይወዱም። ሙሉ በሙሉ ማለቅ ባትሪውን ያጨናንቀዋል። መፍትሄው ደግሞ ባትሪው ከ20% በታች ሳይወርድ ቻርጅ መጀመር። በተመሳሳይ ደግሞ 100% ሙሉ በሙሉ መሞላት አያስፈልግም። ከ80% እስከ 90% ባለው ክልል ውስጥ መሙላት ለባትሪው ጤናማ ነው። ሁለተኛው ሌሊቱን ሙሉ ቻርጅ ላይ መተው። አብዛኞቹ ዘመናዊ ስልኮች ሙሉ በሙሉ ሲሞሉ ቻርጅ መቸረጁን ያቆማሉ ወይም ኦቨር ቻርጅን ፕሮቴክሽን። ነገር ግን ሌሊቱን ሙሉ ቻርጅ ላይ መተው ስልኩ በከፍተኛ የሙቀት መጠን ለረጅም ጊዜ እንዲቆይ ስለሚያደርግ የባትሪው ዕድሜውን ያሳጥረዋል። መፍትሄውም ደግሞ ስልካችሁን በምሽት ከ100% በላይ ቻርጅ ላይ ከመተው ይልቅ በቀን ውስጥ ሙሉት። የሚቻል ከሆነ ደግሞ ስልኩን ቻርጅ ሲያደርጉ ከቨሩን ያውልቁት፣ ሙቀቱን ለመቀነስ ማለት ነው። ሶስተኛ ኦሪጂናል ያልሆኑ ቻርጀሮችን መጠቀም። ጥራት የሌላቸው ወይም ርካሽ ቻርጀሮችና ኬብሎችን በቂ ያልሆነ ወይም ያልተረጋጋ ኃይል ለስልኩ ይሰጣሉ። ይህ በባትሪው የኃይል መሙላት ሂደት ላይ ጉዳት ስለሚያደርስ መፍትሄው ምንድነው? ሁልጊዜ የስልካችሁን ኦሪጂናል ቻርጀር እና ኬብል ተጠቀሙ። ካልሆነም በስልካችሁ አምራች ኩባንያ የተፈቀዱ ጥራት ያላቸው ምርቶች ብቻ ይግዙ። ያም ማለት ከስልካችሁ የመጣ ቻርጀር አለ አይደለ? ስልካችሁ ጋር ስትገዙ እሱ የምትጠቀሙ አሪፍ ነው። ወይንም ደግሞ ከካምፓኒው ሄዳችሁ ስልክ ከሚመረትበት ከዛ ብትገዙ አሪፍ ነው። አራተኛው ፈጣን ቻርጀር ፋስት ቻርጀር ሁልጊዜ መጠቀም። ፈጣን ቻርጀሮች ጊዜ ይቆጥባሉ። ከፍ ያለ ኃይል ስለሚጠቀሙ ብዙ ሙቀትን ይፈጥራሉ። ሙቀት ደግሞ የባትሪ ህዋሳትን ይጎዳል። መፍትሄው ምንድነው? ፈጣን ቻርጀሮች የሚያስፈልጉ ከሆነ ብቻ ይጠቀሙ። በምሽት ወይም አስቸኳይ በማይሆንበት ጊዜ ቀስ ያለ ቻርጅ የሚያደርግ ቻርጀር መጠቀም ይመረጣል። አንዳንድ ስልኮች ላይ ኦፕቲማይዚንግ ቻርጂንግ የሚባል ሴቲንግ ካለ አብሩት። አምስተኛው ቻርጅ እየተደረገ ከባድ ስራዎች መስራት። ስልኩ ቻርጅ በሚደረግበት ጊዜ በተፈጥሮ ይሞቃል። በዚህ ላይ ደግሞ ጌም መጫወት ወይም ቪዲዮ ማየት ሲጨመርበት ባትሪው ለከፍተኛ ሙቀት ይጋለጣል። ይህንን ማድረግ አቁሙ ማለት ነው። መፍትሄው ምንድነው? ስልካችሁን ቻርጅ ላይ እያለ ከባድ አፕሊኬሽኖችን ከመጠቀም ተቆጠቡ። ባትሪውን በሚሞላበት ጊዜ እንዲያርፍና እንዲቀዘቅዝ ፍቀዱለት ማለት ነው። የስልካችሁ ባትሪ የረጅም ጊዜ እድሜ በእናንተ የቻርጅ አድራጎት ልማድ ላይ የተመሰረተ ነው። እነዚህን ቀላል ማስተካከያዎች በማድረግ የባትሪያችሁን አቅም ለብዙ ዓመታት ማቆየት ትችላላችሁ። የእናንተ የትኛው የቻርጅ ልማድ ነበረባችሁ? ኮሜንት ላይ አስቀምጡልኝ ማለት ነው። ቪዲዮን ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ ማለት ነው። አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልኝ። በአዲስ ቪዲዮ